ሰላም የተወደዳችሁ የዩቲዩብ ቤተሰቦች እንደምን አላችሁልኝ? ባላችሁበት ሰላማችሁ ይብዛልኝ። ዛሬ እንኳን እስቲ አንድ አጠር ያለ መልእክት ለማስተላለፍ ነው የመጣሁትና ብዙ ጊዜ ከስራ ቦታዬም እንዲህ ደግሞ ከውጭ አንዳንድ ሰዎች ጋር ስገናኝ የሚገጥመኝ ነገር አለ። የወፌ በሽታ እየተባለ አሁን አብዛኛው ሰው ተበክሎ ያለው በጣም በሰዎች ህይወት ላይ ከፍተኛ ጉዳት እያደረሰ ያለ በሽታስ የተወሰነ ነገር ልበላችሁ። የሚገርማችሁ እኔ እስካሁን ባለኝ አረዳድ እንደው ከኤችአይቪ ኤዲስ ጋር አወዳድር ቢሉኝ ኤችአይቪ ኤዲስ በጣም የተሻለ በሽታ ነው ከዚህ ከወፌ በሽታ ወይም ደግሞ ከቫይራል ሄፓታይቲስ አንጻር ማለት ነው። ብዙ ሰዎች እንደውም ወደ ሕክምና ከመሄድ ይልቅ ወደ ባህላዊ መንገድ እየሄዱ በሽታቸውን እያባባሱ እንዲሁም ደግሞ ለሌላ ሰዎችን እያስተላለፉ ብዙ ነገር የኮምፕሊኬት እያደረጉ ይገኛሉ። በሚገርማችሁ በቅርቡ በሀገራችን አንድ ቦታ ላይ የተደረገ ጥናት እያየው 25% ሰዎች ተበክለዋል ተብሎ የሆነ ከተማ በጣም ሰፊ ከተማ ይፋ ተደርጎ አየሁና ምን ማለት ነው? ከመቶ ሰዎች 25 ሰዎቹ በዚህ ቫይረስ ተበክለዋል ማለት ነው። ይህ ደግሞ እንግዲህ እነዚህ ሰዎች በየቀኑ ከሰው ጋር በሚገናኙበት ጊዜ ምን ያህል ሰው እንደሚበክሉ አስቡ። በሽታው ደግሞ እንደ ኤችአይቪ ኤዲስ መተላለፊያ መንገዱ እንኳን ቀለል ያለ አይደለም። በጣም ከባድ የሆነ ተላላፊ በሽታ ነው። ኢቭን መርፌ ምናምን ከወጋችሁ ራሱ የነሱ ፈሳሽ አማ ነገር ከነካችሁ እስከ 30% ነው የሚተላለፈው። ኤችአይቪ ኤዲስ እስከ 3% ነው። የተበከለ ሰው ከወጋችሁ 3% ነው። የዛኛው ግን እስከ 30% ይደርሳል ማለት ነው። ይህ በሽታ እንግዲህ ለጉበታችን ለይቶ በማጥቃት ጉበታችን ደግሞ እንግዲህ ዋናውን ለሰውነታችን አስፈላጊ የሆነው ትልቁ ስራ የሚሰራው ጉበት ነው። ይህ ጉበት እንግዲህ ፌል በማድረግ ከነበረበት ኖርማል ስራ እንዳይሰራ በማድረግ ከፍተኛ ችግር ያደርሳል። እንደ አጠቃላይ ቫይራል ሄፓታይቲስ 5 አይነት ቫይራል ሄፓታይቲሶች ነው ያሉ። ኤ፣ ቢ፣ ሲ፣ ዲ፣ ኢ ተብለው ይከፈላሉ። ከእነዚህ ውስጥ እንግዲህ በጣም አደገኛና ከባድ የሆኑት ቢና ሲ ናቸው። ኤና ኢ እንዲሁም ደግሞ ሲዲ የሚባሉት ቀላል ናቸው። እንዲሁም አብዛኛዎቹ ሰልፍ ሊሚትድ ናቸው ማለት በራስም ተቋቋማቸው ነገር ናቸው። ነገር ግን ቢና ሲ ከሆኑ ግን ወደ ክሮኒክ የማደግ እድላቸው በጣም ከፍተኛ ነው። ከዛም ደግሞ መድኃኒቱ ራሱ እስከ ሎንግ ተርም ነው የሚወሰደው። ከዚህም ሲ መዳን ይችላል፣ ቢ ደግሞ መዳን አይችልም። ልክ እንደነ ኤችአይቪ ኤዲስ ለቃ ለረጅም ጊዜ ነው መድኃኒቱ የሚወሰደው። በዚህም በላይ ደግሞ ለሰዎች ራሱ በጣም ከፍተኛ ሁኔታ ነው የሚተላለፈው። ሰላም በምትላቸው ጊዜ በላበት በሰውነትህ በሚወጡ ፈሳሾች በሙሉ ለሰው ማስተላለፍ ትችላለህ። እና ሰዎች የባህል ሕክምና በሚሄዱበት ጊዜ ባህላዊ ሕክምና ቅጠላቅጠል ምናምን ሲኖር አሁን እንደነገርኳችሁ የቫይረስ ጉበት ነው የሚያጠቃ እንዳልኳችሁ። የባህላዊ ሕክምና ስትሄዱ ደግሞ የምትወስዷቸው መድኃኒቶች ያው ዲቶክሲፋይ የሚደረግ በጉበት ስለሆነ የተጎዳ ጉበት ተጨማሪ ስራ ሲጨመርበት፣ ምክንያቱም መድኃኒቱ የምትወስዱት ዶዙ ወይም መጠኑ ስለማይታወቅ ስለዚህ ይህ ባህል መድኃኒት ዶዙ በጣም ጨምሮ በወሰዳችሁት ጊዜ ጉበታችሁ በመጉዳት እንዲሁም የጉበትን ጉዳት በፈጠነ መልኩ ያባብሰዋል ማለት ነው። ስለዚህ ሰዎች በተለይ እንደዚህ አይነት ነገር ሲያጋጥማቸው ወደ አቅራቢያ በሚገኘው ሕክምና በመሄድ የምክር አገልግሎት ማግኘት፣ ከዛም በተረፈ ደግሞ ክትባትም ስላላቸው መከላከል ይቻላል። ለምሳሌ ሄፓታይቲስ ቢ ቫክሲን መጀመሪያ አንዴ ትወስዳላችሁ፣ በቀጣይ በወር ትወስዳላችሁ፣ ከዛ በ6 ወር ትወስዱና ለመጨረሻ ጊዜ ከዛ ምንም አይነት የቫይራል ሄፓታይቲስ በህይወታችሁ አይዞርም ማለት ነው። ለሌላ ሰውም ደግሞ ሪስክ አትሆኑም። ሲ ከሆነ ደግሞ ያው ይሄ ኪውሬብል ስለሆነ ይድናል። ሌሎቹ ሰልፍ ሊሚትድ ናቸው። ነገር ግን ይሄ ቫይራል ሄፓታይቲስ ቢ የተባለው በጣም ከባድና አስከፊ በሽታ ስለሆነ ሰዎች እንደዚህ አይነት ነገር ሲገኝባቸው የባህላዊ ሕክምና ከመሄድ ይልቅ ወደ ዘመናዊ ትምህርቱ በመምጣት ለራሳቸውም የሆነ ኬር እንዲያደርጉ እንዲሁም ደግሞ ከነሱ አልፎም ለሌላ ሰው እንዳያስተላለፉ ተገቢ የሆነ ምክር አገልግሎት ያገኛሉ። ሌሎች ሰዎችም ደግሞ እንዲሆን እንዲጠነቀቁ ይደረጋል ማለት ነው። ይህ ለማለት ነው። ቤተሰቦቼን አመሰግናለሁ።